እዩት እስኪ አያምርም? እስከ ዛሬ ከደረስኳቸው በሙሉ ይሄን በጣም ወድጀዋለሁ። ምክንያቱም በቃ የሆነ ከለሩ ራሱ በጣም የሚያምር ነው። በዛ ላይ መጋረጃው በደንብ ማች አድርጎታል እና ከጥቃቅን አስቤዛዎች ጀምሮ እንደዚህ የሚያማምሩ ልብሶችን፣ ጃኬቶችን፣ የተለያዩ ነገሮችን የምትፈልጓቸውን ነገሮች በሙሉ ማዘዝ ትችላላችሁ ማለት ነው። እንደዚህ የሚያማምሩ ልብሶችን፣ ቢጃማዎችን እንደዚሁም እንደምታዩቸው ደግሞ የሚያማምሩ ትራስና ፍራሽ ልብሶችን እንዴት እንደወደድኳቸው አጠይቁኝ። አሁን እነዚህ የሁለት ጓደኛሞች ናቸው። እነዚህ ሁለት አይነት ትራስና ፍራሾች እንደምታዩት እና ለጓደኛሞች ነው ደጋና ያደረስኳቸው። ሶስተኛዋ ነው እንደውም አንዲቷ ልጅ ማለት ነውና ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ ያው ሱቅ ነው ያለሁት እና እንዴት ናችሁ? ሁሉ ሰላም ነው ወይ? አውቃለሁ ጠፍቻለሁ። እስኪ ምናልባት የመኪና ምናምን ድምጽ ይረብሻል ያው አስፋልት ላይ ስለሆነ እና ያው እንደምታዩት ዛሬ ስራ ቦታ ነው ያለሁት። እንግዲህ ረመዳን አላህ በሰላም ያድርሰን። ረመዳናችን እየተቃረበ ነው። አላህ በሰላም እዛው ምንደርስ ከሚጾሙት አላህ ያድርገን ኢንሻአላህ። እና ያው ትእዛዝ ምናምን የምትፈልጉ ልጆች ያው ኢንሻአላህ ያው ከተለያዩ ከሱቅ እዚህ ካሉ ነገሮች ከወተት ከምናምን ጀምሮ የቤት አስቤዛዎች ምናምን በደንብ አሳይቻለሁ። ካሱ ጀምሮ እስከ ጤፍ ማሽላ ምናምን የተለያየ በቃ ለቤተሰቦቻችሁ የምትፈልጉትን ትእዛዝ ኢንሻአላህ ወደ ቤተሰቦቻችሁ እናደርሳለን። የፈለጋችሁትን ማዘዝ ትችላላችሁ። ሽሮ በርበሬ እንዳዘጋጅላችሁ የምትፈልጉ ካላችሁ ያው ትንሽ ዳመናው አስቸግሯል ሰሞኑን፣ ግን ቢሆንም ያው ለአንዳንድ ልጆች ዛላውን እንዳለ እንዲላክላቸው ለሚፈልጉት እንዳለ ለሚዘጋጀውም ደግሞ ያው እያዘጋጀው ነው ጀምሬያለሁ ማለት ነው። ያው እንግዲህ ቪዲዮ ያልሰራሁት ያው አሰራሪም በአብዛኛው ታውቁታላችሁ። እንደውም በጣም ብዙ ከዚህ በፊት የሰራኋቸው ስልክ ላይ የቀረጽኳቸው ግን ተደጋጋሚ ነው ብዬ ያለቀኳቸው ማአት ቪዲዮዎች አሉ። ግን ያው አንድ አይነት አሰራር ስለሆነ ደግሜ ያንን ብለቀውም ለሰዎች ለልጆች በውስጥ እየላኩ ትቻለሁ ማለት ነውና እናንተንም እንዳላዝግ በማለት ማለት ነውና ለረመዳን የምትፈልጉትን አስቤዛ ማዘዝ ትችላላችሁ። ከሽሮ ከበርበሬ እንዳለም መውሰድ የምትፈልጉ ከሆነ ተዘጋጅቶ እንደሄድ የምትፈልጉ ከሆነ ያው አሁን ላይ ትንሽ በርበሬም በጣም ትንሽ ቀነስ ያደረገበት ወቅት ነው ያለው ያው መኸሩ መጠን ማለት ነውና እንደዚሁም ደግሞ ቆይ አሳያችኋለሁ። ይሄን ሰሞን ያደራረስኳቸውን ፍራሽ ልብሶች፣ ፍራሽ ትራስ ያሉትን ነገሮች በሙሉ ኢንሻአላህ አንዳንድ ነገር አስገባላችኋለሁ ቪዲዮውን ላይ። ማዘዝ የምትፈልጉ ልጆች ካላችሁ ቁጥሬን ከታች አስቀምጣለሁ ኢንሻአላህ። እንግዲህ ያው በቅርቡ ወደ ስራዬ በደንብ እመለሳለሁ ብዬ አስባለሁ። ትእዛዝ ማዘዝ የምትፈልጉ ካላችሁ የምትፈልጉበት እናደርሳለን። አበረታቱኝ እናንተም። እንግዲህ ከዘይት ከዱቄት እነዚህ ብስኩቶች ምናምን ወተት የተለያዩ ነገሮች የምትፈልጉት ሁሉ አለ ማለት ነው። የሌለ ነገር የለም። ልጆች አላችሁ እንግዲህ ዳይፐር፣ ቤቢ ላክ፣ እነ ሴሪፋም እነ ሹፋን የሌሉ ነገሮች አሉ። በቃ የምትፈልጉትን ነገር እናደርሳለን። ያው ቴምር ምናምን ትንሽ በካርቶን ያው ይገባል ኢንሻአላህ። ሰሞኑን ያው ረመዳኑ ቀረብ እያለ ሲመጣ የማይገባ ምንም ነገር የለም እና ይሄን ይመስላል። የምትፈልጉት ነገር ካለን ማዘዝ ትችላላችሁ። በኪሎ የሚፈልግ ካለ እነዚህም አሉ። ሁሉም በፈለጋችሁት ፉልም አሉ። ያለ ነገር የለም እና እንደዚህ የሚያማምሩ የህፃናት አልባሳት እንደምታዩት አሁን እቺ ለወለደች እህቷ ነው ያዘዘችኝ ማለት ነው። ለእህቷም ለልጇም ምናምን በጣም የሚያማምሩ እንደምታዩቸው ኳሊቲ ማቀፊያዎች አሪፍ ነገሮች አሉ ሀገራችን ላይ። ያው ዋጋቸው ከዛ አንፃር ሲታይ አሪፍ ነው። ያው ለኛ ሀገር ነው እንጂ ውድ የሚመስለው ያው ምን ዛሬው ሲታይ ግን ያው ነው። በሪያል እና በብር ስናሰላው ያው ትንሽ ውድ ይመስለናል። ለምሳሌ አሁን እነዚህ ኳሊቲ የሆኑት ታይቶች ምናምን 500 ብር ምናምን ነው እዚህ የሚሸጡትና እነዚህ ብቻ ያው 500 ብር ሲባል ሊያስደነግጥ ይችላል እዛ ሀገር ላለ ሰው፣ ግን ብታሰሉት ምንም አይደለም። እና እንደዚህ የሚያማምሩ ቢጃማዎች በነገራችን ላይ የሀገራችን ቢጃማዎች በጣም ጸዳይ ናቸው። ያው የውጮቹ ትንሽ ጥራት ምናምን የሆነ አሪፍ ነገር አላቸው። አይሰበሰቡም እንደዚህ ቶሎ አይነጩም ምናምን እንጂ ውበት መልክ ምናምን በጣም ይበልጣሉ የኛዎቹ ማለት ነውና የአረብ ሀገሩን ቢጃማ ነው የምትጣሉት እዚህ ሀገር ከመጣችሁ በኋላ። እና እንደዚህ አይነት ትእዛዞችን ዞሮ አደርሳለሁ። እንደዚህ ፍራሽ ትራሶች ደግሞ ያው ጥጥ ፍራሽ አሁን ላይ ጨምሯል። ዋጋው እንደ ድሮ አይደለም፣ ግን እንደምታዩት እነዚህ ለአንዲት እህቴ እስከ ጓደኛዋ ሶስተኛ ማዘዟ ነው። በነገራችን ላይ ከትእዛዝም በላይ ጓደኛ ወዳጅ ሆነናልና እንደዚህ ይሄንን ደጋን ከተማ ነው ያደረስኩት ከዚህ በፊት ማለት ነው። እና በጣም የሚያማምሩ ናቸው እንደምታዩቸው። ወላይ በጣም ጸደይ ናቸው። ምክንያቱም የሆነ ቀርባችሁ ፈርሻችሁ ስታዩት ደግሞ በጣም ያምራል። ግን ፈርሼ ምናምን እንደዚህ በስርዓት ለማሳየት የተለያየ ሀገር ያለ ሰው ስለሚያዘኝ ያው ወደ ራሴ ቤት ያምጥቼ መፈረሽ የማልችልበት ሁኔታ ይኖራልና አብዛኛው ደግሞ እንደዚህ አይነት ስራዎችን የሚሰሩ ቤቶች ደግሞ
ያው ጠባብ ስለሆነ ስራ ቦታቸው መፈረሽ አይቻልም ወይ ሰዎቹ ቤት ምናምን ሄደን ካልሆነ በቀር ማለት ነው። እና ይሄ ደግሞ ከዚህ በፊት ያው የተቀረጹ የተለያዩ ስልክ ላይ ቪዲዮዎች አሉና ከዛ ውስጥ አንዱ ነው ይሄን ደግሞ ቤቴ ወስጄ ፈርሼ ምናምን ነው የቀረጽኩት የነበረው ማለት ነው። እና ያው ከሚዲያ ላይ ስለጠፋሁኝ ቪዲዮዎች ምናምን አልተፖሰቱም። በጣም ብዙ አይነት ፍራሽ ትራስ ልብሶች ምናምን የሚያማምሩ ማለት ነው። ወደፊት ኢንሻአላህ አስገባላችኋለሁ አንድ ባንድ አሉ እንደዚህ የሚያማምሩና ይሄ እንደውም ጧት ላይ ስለቀረጽኩት ትንሽ አንጸባረቀ ደብዘዝ አለ እንጂ እንደምታዩት በጣም ወርቃማ ነው። በጣም የሚያምር ነው። ወላሂ በጣም ጸዴ ነው። እና የተለያዩ አይነት ፍራሽ ትራሶች አሉ። አስመርጣችኋለሁ። እናንተ የምትፈልጉ ከሆነ ማዘዝ ትችላላችሁ። ቤትን ያፈካሉ። ያው እውነት ለመናገር አረቢያን መጅልስ እኛ ሀገር ላይ ትንሽ ከበድ ይላል። ምክንያቱም ያው ከሰውም አንጻር ላጠቃቀም ምቹ ነው። ላጠቃቀም ምቹ ስላችሁ መጅልስ በቃ ለኛ ሀገር አይሆንም። ምክንያቱም የሆነ ፈርሻችሁ ዝግት ስትር አድርጋችሁ የምትይዙት ክላስ መሆን አለበት እንጂ ልጆቹ የመጣውም የወጣውም ሰው ለመቃሚያውም ለምኑም ለማድረግ ትንሽ አስቸጋሪ ነውና፣ ግን ፍራሾች ምናምን ከሆኑ በቀላሉ አረጋግፋችሁ አጸዳርታችሁ አነሳስታችሁ የምትመልሷቸው ነገሮች ናቸው። ብተኙባቸው እንግዲህ ያስተኛሉ። በቃ ለሁሉም ነገር ማለት ነውና ያው እኔ እንግዲህ የፍራሽ ደጋፊ ነኝ ማለት ነው። መጅልስ እንዳለ ሆኖ ፕሮቶኮሉ ማማሩ ምኑ እንዳለ ሆኖ ለእንግዲያ መቀበያ ብቻ ነው ይሆናል ብዬ የማምነውና እስካሁንም እንግዲህ እኔ በፍራሽ ነው ያለሁት ማለት ነው። እንግዲህ ወደፊት ኢንሻአላህ አንድ የሆነ ካስ የሆነ ክላስ ያስፈልጋል። እንደዚህ ፍርሽርሽ አድርጋችሁ ለየት ያለ እንግዲያ ሲመጣባችሁ ምናምን የኛ ሀገር ሰው ፍራሹ ላይ በቃ ደገፍ ብሎ ምናምን ማጣጣም ነው የሚፈልገው። አብዛኛው ሰው ቃሚ ነው እንግዲህ እንደምታወቀውና ምቾት የሚነሳው ነገር አይፈልግም ለውበት። ይሄ እንደምታዩት እንግዲህ ፈርሽ አድርጌው አይታችሁታል በትንሹና በጣም ነው የሚያምረው። እንደምታዩት ውጩም በቃ በጣም ጠንካራ ነውና በዛ ላይ ከለሩም በጣም ነው የወደድኩት። መጋረጃውን በደንብ ነው ማች የሚያደርገውና እንደዚህ ቀለል ያሉ መጋረጃዎች ማለት እነዚህ ያው ትላልቅ በውድ መጋረጃዎች እንዳሉ ሆነው እንደዚህ ቀለል ባሉ ነገሮች ደግሞ ቤታችንን ማስዋብ እንችላለንና እንደዚህ እነዚህ አሁን ፋሽን ናቸው። በጣም ነው የሚያምሩትና ጥንካሬያቸውን በጣም አሪፍ ነው እና በጣም ወድጃቸዋለሁ። እንግዲህ እስኪ ከወደዳችሁትም ማዘዝ ትችላላችሁ። በጣም ነው የሚያምረው እንደምታዩት። በደንብ ደግሞ በአካል ብታዩት ከቪዲዮ በበለጠ በጣም ነው ደስ የሚለውና በዛ ላይ ደግሞ የቡና ሱፍራም ገዝቼላታለሁ። እንደዚህ እንደምታዩት የሚያምር ያው ሳር የሚመስል ሱፍራ ነው። በጣም ደስ ይላልና ቀለል ያለ ነው። ያን ያህል አይካበድም። እና እንደዛ አዘጋጅቼ እንግዲህ ወደ ደጋን ልልክላት ነው ማለት ነው። ደጋን ከተማ ላይ ነው የሚወርደው። ይሄ በጣም ነው ደስ የሚለው እንደምታዩት። ፍራሿም እነዚህን የመሳሰሉ በጣም ጸዴ ነገሮች ማዘዝ ከፈለጋችሁ አለን፣ ዝግጁ ነን። ቁጥሬን ኮመንት ላይ አስቀምጥላችኋለሁ ኢንሻአላህ። እኔም ደግሞ በታማኝነት እቃችሁን ለቤተሰቦቻችሁ ለማስረከብ የምትፈልጉትን ትዕዛዝ ከአላህ ጋር እንግዲህ ግዴታዬን ለመወጣት ዝግጁ ነኝ። ሁላችሁም ማዘዝ ትችላላችሁ አለች ማለት ነው። ኢንሻአላህ እንግዲህ አበረታቱኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የረመዳን አስቤዛ እዘዙ፣ የምትፈልጉበት እናደርሳለን። ሽሮ፣ በርበሬ፣ ሁሉንም ነገር የምትፈልጉትን ነገር እናዘጋጃለን ማለት ነው።